ሰላም ጤና ይስጥልኝ እንደምናችሁ። እንግዲህ ዛሬ በተለየ ርዕስ ተገናኝተናል። ዛሬ ለማውራት የተዘጋጀንባቸውና ወደ እናንተ ይዘን የምንቀርበው ስለ ዲኤስኤልአር ኢንተርናል ፓርትስ ነው። መጀመሪያ ዲኤስኤልአር ፓርት የሚባሉትን ነገሮች ከመዘርዘራችን በፊት ዲኤስኤልአር ማለት ደግሞ ምንድነው የሚለውን ነገር እስቲ ዝም ብለን እንደ ሃይላይት ነው። ዲኤስኤልአር ማለት ዲጂታል ሲንግል ሌንስ ሪፍሌክስ ማለት ነው። ዲጂታል የምንለው ነገር የመጣው ከዚህ በፊት ወይም ዲጂታል የሚባሉ ዲቫይሶች ከመምጣታቸው በፊት የምንጠቀምባቸው ነገሮች ፊልም ስለሆኑ ነው። ፊልም የምንለው ፊልም ስትሪፕ ወይም ደግሞ ኬሚካል የሚቀባ ፕላስቲክ ሲሆን ላይት በሚያርፍበት ሰዓት ኬሚካሎችን ተጠቅማችሁ ወደ ምስል የሚቀየር ምንድነው ሜካኒዝም። እነዚህ አናሎግ ፐርፎርማንስ የሚባሉ ናቸው። ወይም ፊልሙን ካሜራ ውስጥ በእጃችሁ መጫን አለባችሁ። ከዚህም ፊልሙን አውጥታችሁ ደግሞ የቀረውን ኬሚካል የምታጡበት የዳርክ ሩም ሲስተም ያለው ነው። ስለዚህ የእጅ በእጅ ፐርፎርማንስ የሚባለው በሰፊው የሚፈልጉ ናቸው። ወደ ዲጂታል ወደምንለው ነገር ግን ስንመጣ ፊልም ሳይሆን ሚሞሪ ካርድ የምንላቸው ነገሮች ምን ማድረግ እንጀምራለን መጠቀም ማለት ነው። እነዚህ ሚሞሪ ካርድ ወይም ደግሞ ኤስኤፍ ካርድ ኤስዲ ካርድ የምንላቸው ነገሮች ምንም ያህል ረዥም ደቂቃ ላይት ቢያርፍባቸው ሚሞሪያቸው ውስጥ ያለውን ፋይል የማታጡት አይነት ስለሆነ ካሜራው ላይ ያለው ሳይሆን እዚህ ላይ ያለው ዋናው ሲግናል ወደ ተለያዩ ዲቫይሶች ላይ ኮፒ ፔስት እያደረጋችሁ ማስቀመጥ የሚችሉበትን ሀሳብ የሚቀበሉ ናቸው ዲጂታል ስንል። ስለዚህ አጠቃላይ ኤሌክትሮኒክ ሲግናል ወይም ዳታ የሚለውን ይወክልልናል ዲጂታል የምንላቸው ነገሮች ማለት ነው። ሲንግል ሌንስ የምንለው ደግሞ አቲ ታይም ወይም ዲዩሪንግ ሪከርዲንግ ታይም ፎቶም ሊሆን ይችላል። ቪዲዮዎችን ስትሰሩ ካሜራው ላይ ገጥማችሁ የምትጠቀሙት የሌንስ ብዛት አንድ ብቻ ስለሆነ ነው ሲንግል ሌንስ ብለን ምን ያልናቸው የጠራናቸው ማለት ነው። እነዚህ ሲንግል ሌንስ ግን የምንላቸው የሌንስ አይነቶች መለዋወጥ የሚችሉ ነገሮችን ስለሚይዙ በቅንፍ ወይም ደግሞ በሌላ ስም ኢንተርቼንጀብል የሚባለው ነገር መርሳት አያስፈልግም ማለት ነው። ኢንተርቼንጀብል ማለት በአንድ ዲጂታል በሆነ ካሜራ ላይ የተለያዩ አይነት ሌንሶችን መለዋወጥ የምንችልበትን ሜካኒዝም የሚቀበሉ ስለሆነ ነው ሲንግል ሌንስ የተባሉት ማለት ነው። ሪፍሌክስ ስንል ብርሃን የሚባለው ነገር አንድ ቦታ ላይ የሚቀመጥ አይደለም፣ ወይም ከብርሃን ጠባያት ውስጥ አንዱ ስካተር መሆን ነው፣ ወይም አንድ ቦታ ላይ መቀመጥ ሳይሆን መበተን መቻሉ ነው። በእነዚህ በተለያዩ ሚረሮች ሪፍሌክት እያደረገ ባውንስ እያደረገ የመግባት አይነት ተርም ስላለው ነው ሪፍሌክስ ወይም ሪፍሌክሽን የሚባለው ተርም ምን ያለው የያዘው ማለት ነው። ዲኤስኤልአር የምንለው ይሄን ይመስላል። ዲጂታል ሲንግል ሌንስ ሪፍሌክስ የምንለው ማለት ነው። ለእነዚህ ካሜራዎች የውስጥ ወይም ኢንተርናል ፓርት ብለን ከምንጠራቸው መካከል የመጀመሪያውና የካሜራችን አይን ብለን የምንጠራው ሌንሶቻችን ይሆናል ማለት ነው። ሌንስ ዋናው ፐርፐዝ ወይም ስራው አካባቢዎቹ ላይ የሚገኙ አርቲፊሻል ላይት ሊሆን ይችላል ተፈጥሯዊ ብርሃንን ሰብስቦ ኤክስትራክት ኤንድ አብዞርብ በማድረግ ወደ ውስጠኛው የካሜራችን ዋናው ፓርት ምን ማድረግ ነው ማስገባት ነው የመጀመሪያው ፐርፐዝ ማለት ነው። እነዚህ ሌንሶች ሌላኛው ዋና ትልቁ ጠቀሜታቸው ደግሞ ምንድነው? ምናልባት ከዚህ በኋላ ባሉ ታይትሎች ላይ በደንብ በሰፊው እንመለስበታለን። ሾት የሚባሉ ትልቅ ተርሞች አሉ። እነዚህ ሾቶች ደግሞ ሳይዝ አላቸው። ለምሳሌ አዲስ አበባ 1943 ብሎ የሚጀምር ታሪክ ካለ አዲስ አበባ በሰፊው ዋይድ የሆነ ሾት የሚያሳይ ምን ያስፈልጋቸዋል? ሌንስ። እንደዛ አይነት ሌንሶች ዋይድ አንግል ሌንስ ይባላል። ዜና አንድ ሰው ቁጭ ብሎ ወይም አክተራችሁ ቁጭ ብሎ የሚያሳየው ኢሞሽን ወይም መልእክት ካለ ቢያነቡ ቢስቁ ወደ እነሱ ስሜት የሚያቀርብ ደግሞ ስሜት ተኮር የሆኑ ነገሮችን የምንቀርጽባቸው ክሎዝ ወይም ክሎዝ አፕ ሾትን የሚያሳዩ ደግሞ ምኖች አሉ ሌንሶች አሉ። የሌንስ ትልቁ ጥቅሙ ምን አይደለም ማለት ነው ብርሃን መሰብሰብ ማስገባት ብቻ ሳይሆን አንድ ነገር ሰፊ አድርገን ለማየት ጠባብ አድርገን ለማየት ትልቁን ሚና ይጫወታሉ ማለት ነው። በሌላ አነጋገር ሌንስ ማለት የተመልካች ወይም የኦዲየንስ አይን ነው። ኦዲየንስ ሰፊ ዋይድ የሆኑ አንግሎች ስትጠቀሙ ለካራክተሮች ለጉዳዩ ርቀው ነው የሚመለከቱት። በጣም የጠበቡ ነገሮች ስትመለከቱ አይናችን ምን እያለ ይመጣል እየቀረበ ወደ ጉዳዩ ወደ ስሜቱ ያንን የሚሰጡ ምኖች ናቸው የዲኤስኤልአር ኢንተርናል ፓርት ናቸው ማለት ነው። በአጠቃላይ ግን እስቲ እንክፈላቸው ወይም እነዚህ ሌንሶች ምን ናቸው ከተባለ በዋናነት 3-4 ነገሮችን እናምጣ። ዋይድ አንግል ሌንስ ብለን እንጠራቸው አሉ። ከስማቸው እንደምትረዱት ዋይድ የሆኑ ኤሪያዎችን የሚያሳዩ ወይም በአማርኛው መቼት የሚገልጹ መቼና የት ቦታ ድርጊቶቻችን እየተነገረ እንዳለ የሚናገሩ ማለት ነው። እነዚህ በተለምዶ 24 ሚሊ ሜትር የምንላቸው አሉ፣ 35 ሚሊ ሜትር የምንላቸው አሉ። በጣም ከዛ በታች አልትራ ዋይድ አንግል ወይም ፊሻይ የምንላቸው አይነት ከሆነ ወደ 15 ወደ 104 የሚደርሱ ምኖችን ሚሊሜትር ሌንሶችን መጠቀም የምችሉበትን ሀሳብ ይሰጣቸዋል ማለት ነው። ከጉዳዮቹ እንድትርቁ ሰፊውን ኤሪያዎችን መልክዓ ምድራዊ አቀማመጥን ጂኦግራፊካል የሆኑ ፕሌስመንቶችን የምናሳይባቸው ወይም የምናይበት የሌንስ አይነቶች ናቸው ዋይድ አንግል ሌንስ ብለን የምንጠራቸው ማለት ነው። ዋይድ ከሆኑ በኋላ ባላችሁበት ወደ ጉዳዮች እንዳትቀርቡ ደግሞ ሌንስ ሌላ ምን አይነት አማራጭ ይሰጣችኋል? ዙም ኢን ዜን ዙም አውት የምታደርጉበት ሰፊ የሆነ ፍሬም፣ በጣም የጠበበ ፍሬም፣ ሰፊ የሆነ ፍሬም፣ የጠበበ ፍሬም እንድትሰጡበት ራሳቸው ላይ ተጨምሮ የመጣላቸው ዙም ሪንግ የምንላቸው ሀሳቦች አሉ። ዙም ከስሙ እንደምትረዱት
ዙም ኢን ኤንድ ዙም አውት የምታደርጉበትን ሀሳብ ማቅረብ ማራቅ የምንለውን ነገር የምንሰራበት ራሱን የቻለ ምን አለው ተርም አለ። ይሄንን ይዘን አጠቃላይ ሌንሶች በስንት ይከፈላሉ ካልን በሁለት ዋና አድርገን እንከፍላቸዋለን። የመጀመሪያው ዙም ሌንስ አሁን ያልኳችሁ የሌንስ አይነቶች ለምሳሌ እጄ ላይ የሚገኙት ካሜራዎች 5D ካሜራዎች ናቸው። እነዚህ ሌንስ ተሰርቶላችሁ ሲመጡ ከ24 እስከ 105 ሚሊ ሜትር ብቻ ሆነ ይመጣሉ። ምናልባት እጆቻችሁ ላይ የምታገኙት የካሜራ አይነት 7D ከሆነ ከ18 እስከ 135 ሚሊ ሜትር አለ። አሁን እስከ በሚለው ጉዳይ ውስጥ ያሉት ሚሊ ሜትሮችን ይዛሉ ማለት ነው። 24 ማለት ይሄ ነው። ሶ ከ24 ወዴት ላድርገው? 35 50 85 105 በዚህ ልክ ሁሉ ቁጥር ያለውን እይታ ምን ማድረግ የሚችል መስጠት የሚችል ነው። ስለዚህ በሌላ አነጋገር ዙም ሌንስ የምንላቸው ቫሪያብል የሚባላሉ ማለት ነው። ተለዋዋጭ የጠበበም የሰፋም ሾቶችን ምን ይላሉ ይይዛሉ። እንደገና አንድ ነገር ለመጨመር ዙም ሌንስ የሚባሉት እላያቸው ላይ 2 እና ከዛ በላይ የሚሊሜትር አቅም ካላቸው ምን እንላቸዋለን? ዙም ሌንስ ወይም ቫሪያብል ይባላል። ስለዚህ ወደ አክተሮቻችሁ ፊት ወደምትቀርጿቸው ማንኛውም ጉዳዮች ቪዲዮግራፈር ልትሆኑ ትችላላችሁ፣ ዶክመንታሪ ልትሰሩ ትችላላችሁ፣ ፖድካስት ልትሰሩ ትችላላችሁ። ወደ አክተሮቻችሁ መቅረብ አይጠበቅባችሁ። እነዚህ ሌንሶች ባላችሁበት ሆናችሁ ነገሮችን ክሮፕ አድርጎ ወደኛ የማቅረብ ምን ይሰራሉ? ስራ ይሰራሉ። የመጀመሪያው የምንጠራቸው ምን ብለን የምንጠራው ነው? ቫሪያብል ወይም ደግሞ ዙም ሌንስ ይባላሉ ማለት ነው። ሌሎቹ ምናልባት እዚህ ጋር ለማሳየት አይመቸኝም ስላልያዝኩት ፊክስድ የምንላቸዋል። ፊክስድ የምንላቸው ሌንሶቻቸው ላይ 1 ሚሊ ሜትር ብቻ ያላቸው የሌንስ አይነቶች ናቸው። 1 ሚሊ ሜትር ብቻ አላቸው ስንል ምን የላቸውም ነው? ዙም ሪንግ አይኖራቸውም። ዙም ኢን ዙም አውት የምታደርጉበት ማቅረብ ማራቅ የሚባል ነገር ማለት አታገኙ፣ ዙማቸው ላይ አታገኙ ማለት ነው። ያ ምን መደረግ የለበትም መረሳት ማለት ነው። ፊክስዱንም ዙም ሌንሱንም የሚመሳሰሉበት ሌላኛው ነገር ምንድነው ሲባል አሁን በምናደርጋቸው ለውጦች ወይም ዋይድ ሾቶችን ከሰራን በኋላ ዙም ኢን ስናደርግ የምናያቸው ምስሎች ጠርተው አይታዩም። ሶ አንድ ሾት ወይም አንድ ምስል በደንብ ክላሪቲ ኖሮት ዲቴል ኖሮት ሻርፕነስ ኖሮት አሁን እኔን እንደምታዩ ሳይደበዝዝ ብለር ሳይኖረው ለማየት የምትፈልጉ ከሆነ የምታስተካክሉበት ሌላኛው የሌንስ ፓርት ደግሞ ፎከስ ሪንግ ይባላል። ይሄ ዙም ኢን ዙም አውት አያደርገው። የምትሰሯቸውን ነገሮች ምን ለማድረግ ለማጥራት የምንጠቀመው ደግሞ ሌላኛው ሪንግ ምን ምንለው ፎከስ ሪንግ ምንለው። ካሜራዎቻችን እነዚህ ፎከስ ለማስተካከል ሁለት አይነት አማራጮች ይሰጡናል። አንደኛው አውቶ ፎከስ የምንለው ነው። ሁለተኛው ማኑዋል ፎከስ የምንለው። ምናልባት ከዚህ ቀደምም እንደተነገራችሁ አውቶ የሚባል ነገር ሲነሳ አጠቃላይ ስራው የሚከወነው በማንና በማን ብቻ ይሆናል? በራሱ በካሜራ ይሆናል ማለት ነው። ሶ እዚህ ላይ ስዊች ኦን እና ኦፍ የምታደርጉባቸው በተኖች አሉ። ጀስት ምን ማድረግ ነው? ኦን ኦፍ የምታደርጉ ነው። ብዙ ጊዜ ወደ ሌንሱ አቅጣጫ የምታደርጉት ከሆነ አሁን ካሜራ ያለው አውቶ ፎከስ ነው። ሶ ከዚህ በኋላ እጄ ምን ላይ አላደርገውም? ፎከስ ሪንግ ላይ አላደርገውም። ካልሆነ መስበር ይሆናል። እጃችሁ ላይ የመጠንከር አይነት ስሜት ይሰማችኋል። ስለዚህ ምኑ ሊሰራው የሚገባ ነው? ካሜራው ሊሰራው የሚገባ ነው። እያንዳንዱ ምስል ሲያጠራ እቺኑ ስዊች ኦን ያደረጋችሁትን ወደ ጀርባ ስታደርጉት ደግሞ አሁን ኤምኤፍ ይለኛል። ኤምኤፍ ማለት ማኑዋል ፎከስ ማለት ነው። ለእያንዳንዱ ዙም ኢን ዙም አውት ለእያንዳንዱ ካሜራዬን ይዤ ለአክተሩ ያለኝን መቅረብና መራቅ ፎከስ ይበላሻል። ስለዚህ እኔ ምን አደርጋለሁ? ፎከስ ሪንጉን ሮቴት እያደረኩኝ ምን ማስተካከል አለብኝ? ፎከሱን ማስተካከል ይኖርብኛል ማለት ነው። ብዙ ጊዜ ምናልባት ክሎክዋይዝ አድርጋችሁ የምታስተካክሉት ከሆነ ፎርግራውንድ የነበረውን ፎከስ ወደ ጀርባ መውሰድ፣ ወደ ውስጥ አንቲ ክሎክዋይዝ የምታዞሩት ከሆነ ጀርባ ያለውን ፎከስ ወደ ፎርግራውንድ የምናደርገው መሳብ። እንደ ሂንት የምን ማድረግ ይቻላል መጠቀም ይችላላችሁ። አሁን ምን እያደረኩ ነው? የምቀርጻቸውን እያንዳንዱ ሾቶች ለተመልካች አጥርቼ ክሊር ለማድረግ የምጠቀመው ፎከስ ነው። ምን የሚባለው ፎከስ ሪንግ የምንለው። ይሄንን የማገኘው ማለት ነው ማለት ነው ራሱ ሌንሱ ላይ ነው ማለት ነው። ሌላኛው ዋናው ጉዳይ ምንድነው? ሌንሶቻችን ውስጥ የምናገኘው ብርሃንን የሚመጥንልን ጉዳይ ሌንስ ይሄንን ነው ካለ ወደ ሁለተኛው ፓርት ምን ይላል የሚወስደን ነገር አለ ማለት ነው። ይሄ አፐርቸር ይባላል። አፐርቸር ምናልባት ስለኛ አይናችን ስላለ አንድ ሀሳብ እናወራ። የአይናችን ጠቀሜታ ምንድነው? ያሉትን ብርሃኖች ሰብስቦ ማድረግ ማስገባት ማየት ሳይሆን ማየት የምንችለው ምስሎቻችን በአእምሮ ምን ከተደረገ በኋላ ኢንተርፕሬት ከተደረገ በኋላ ነው። ሶ የአፐርቸር ጥቅሙ ምንድነው ሲባል እንደ አይሪስ ዲያፍራም ምናልባት መብራት በሌለበት ቦታ ላይ አይኖቻችን በደንብ ምን ይላሉ? አይሪስ ዲያፍራማቸው ይከፈታል። ብዙ ብርሃን ምን እንዲገባ። ብዙ ብርሃን ሲበዛ ደግሞ የአይናችን አይሪስ ዲያፍራም ምን እያለ ይመጣል? እየጠበበ። ልክ እንደዚህ የሚሰራ ሌንሶቻችን ውስጥ የሚገኝ ምን አለ? አፐርቸር የምንለው ቋንቋ አለ። አፐርቸር የምንለው ኢትስ አን ኦፕኒንግ የሚባለው የሚከፈት የሚዘጋ ነው። በጣም ስስ ከሆነ የአሉሚኒየም ቅጠሎች የሚሰራ ነው። እንዲታጠፍና እንዲዘረጋ ሆኖ which እንዳይሰበር በሃርድ ማቴሪያሎች ያልተሰራ ማለት ነው። ሶ ሲከፈት ሌንሱ የሚያስገባቸውን ብርሃኖች በደንብ እንዲገባ ያደርጋል። ሲዘጋ በጣም የበዛ ብርሃን ነው ካለ ደግሞ ኮንትሮል ያደርግላችኋል። ሶ አፐርቸር
በመከፈትና በመዘጋት ሂደት ውስጥ ምን ይሰራል ማለት ነው? ኮንትሮልስ ዲ አማውንት ኦፍ ላይት የምንለው የብርሃንን መጠን ምን ይላል? ኮንትሮል ያደርጋል። ይሄ አፐርቸር ሌንስን በሚሊሜትር እንደለካ ነው አፐርቸራችንን በኤፍ ስቶፕ ነምበር ምን እናደርገዋለን? እንለካዋለን። ኤፍ የምንላቸው ከኢሜጅ ሴንሰራችሁ እስከ ሌንሱ ጫፍ የሚገኝ ዲስታንስ ነው። ወይ ከሌንሱ ጫፍ እስከ ኢሜጅ ሴንሰራችን የሚገኝ ምንድነው? ዲስታንስ ነው። ቅድም እንዳልኳችሁ አንድ ሲኒማቶግራፈር ተነስቶ ክሎዝ አፕ ሾት ሲወስድ ወይም ደግሞ ዋይድ ሾት ሲወስድ አሁን ያልኳችሁ አፐርቸር ላይ ተጽዕኖ እያደረገ ይመጣል። እንዴት? ዙሚን ሳደርግ አሁን የነገርኳችሁ አፐርቸር እየታጠፈ ሽሪንክ እየሆነ ይመጣል። which is focal length ምን ሳረግ ማለት ነው ስጨምር። ፎካል ሌንግዝ ስቀንስ ደግሞ ይሄ የአፐርቸር ዲያሜትር ምን ይላል? ይጠባል፣ ይሰፋል ማለት ነው። ይሄን ፎካል ሌንግዝ የምናወራበት ተርም ነው ማለት የተቀመጠው ኤፍ ስቶፕ ወይም ደግሞ አፐርቸር ላይ የተቀመጠው። ስለዚህ ኤፍ ስቶፕ የምንለው ኤፍ ቁጥራችን ናቸው ማለት ነው። እዚህ ላይ ግን እንደምን ይሰራል ማለት ነው? ቁጥሮቻችሁ እየቀነሰ በሚመጣ ሰዓት ሞር አፐርቸራችን ይከፈታል፣ ሪቨርስ ነው ማለት ነው። ቁጥሮቻችሁን እየጨመራችሁ ስትመጡ ደግሞ አፐርቸራችን ምን ይላል? እየተዘጋ ይመጣል። ምን ያንሳል ማለት ነው? ብርሃን ያንሳል። ለአፐርቸር አንድ ሲኒማቶግራፈር ስራ ሲሰራ እዚህ ቁጥር ላይ አድርገው አይባልም። ለምን ሲባል እንደምትጠቀሟቸው የብርሃን መጠን ልክ ወይ ልትከፍቱ ትችላላችሁ ወይ ልትዘጉ ትችላላችሁ። ሌላው ምናልባት ከኔ ጋር አንድ ኤክስፐሪመንት መስራት ካስፈለገ አላውቅም በያላችሁበትና እስቲ ጣቶቻችንን እንመልከት። አሁን የኔ ፎከስ ያለው ፎርግራውንድ የምንለው ነው፣ ካሜራ ያለው ደግሞ ባክግራውንድ ነው። የመጀመሪያውን ፎከስ አድርጌ ይሄን ብለር ለማድረግ ከምጠቀመው ቴክኒክ አንዱ አፐርቸር መክፈት ነው። ይሄ ማለት ዴፕዝ ኦፍ ፊልድ የምንለው። ስለዚህ በምትቀርጿቸው በባክግራውንድ በፎርግራውንድ እና ምናልባት ሚድል ግራውንድ ካለ ያንን ነገር ሻርፕ የሆነ ሻሎ ዴፕዝ ኦፍ ፊልድ ወይም ፎከስ ለማምጣት ትልቁን የሲኒማ ቴክኒክ የምንጠቀመው ማንን በመክፈት ነው? አፐርቸር። ስለዚህ ሰዎች 10 እና 20 ዓመት አንድ የካሜራ ቦዲ እየተጠቀሙ ምኖችን ግን ይቀያየራሉ፣ የተለያዩ ሌንሶችን ይቀያየራሉ። ለምን ሲባል እዚህ ውስጥ ትልቁ ቴክኒክ የምንለው ማን ስለሚገኝ? አፐርቸር ስለሚገኝ። ስለዚህ የትኛውንም ፊልም ስሩ፣ የትኛውንም ፎቶ አንሱ፣ ሁልጊዜ ምን አለ? ዴፕዝ ኦፍ ፊልድ አለ። ዴፕዝ ኦፍ ፊልድ የምንለው በፊት ለፊቱና በጀርባው ያለን ነገር የምናሳይበት ዲስታንስ ነው። ግን ይሄ ነገር ተቀርጾ ሲመጣ ወይ አንደኛው ምን መሆን አለበት? ፎከስ መሆን አለበት። አንዴ እንድገመው። ሲጣታችሁን አንድ ጊዜ ፎከስ አድርጉ። ከዛ ጣቱን ተውትና ወደ ባክግራውንድ ይሁ። በእነዚህ መካከል ያለውን ዲፍረንስ የሚሰራልን ትልቁ ተርም ማን ነው? አፐርቸር ነው ማለት ነው። ስለዚህ አፐርቸርን ኮንትሮል ስታደርጉ ብርሃን እንዳይበዛ እንዳያንስ አድርጋችሁ የመክፈትና የመዝጋት ሁኔታውን ምን ማድረግ አለባችሁ? መጠንቀቅ ማለት ነው። አፐርቸሮቻችን ብዙ ጊዜ የምትከፍቷቸው ነው የሚዘጉት ደግሞ ይሄ የምትመለከቱት ትልቁ በተን አፐርቸሪንግ ይባላል። ብዙ ጊዜ ወደ ግራ ከሆነ መክፈት ነው፣ ወደ ቀኝ ከሆነ መዝጋት ነው። አንዳንድ ካሜራዎች ላይ ሎክ ሲስተም አላቸው። ሎክ ከተደረገ ምንም አይነት ብርሃን መክፈትና መዝጋት አንችልም። ይሄ ነገር መደረግ የለበትም፣ መረሳት። ቅድሚያ ምን ማድረግ አለባችሁ? አፐርቸራችን አሎክ አደርጋለሁ። ከዚህ በኋላ የምቀርጻቸው ቪዲዮዎች ላይ መሆን ይችላል መክፈት መዝጋት የሚችልበትን ሀሳብ አመጣለሁ ማለት ነው። ይሄ ሁለተኛው የኢንተርናል ፓርትስ ኦፍ ዲኤስኤልአር ካሜራ ነው ማለት ነው። ስለዚህ ሌንሶቻችሁን ስታስቡ ሌንስ ውስጥ ያለውን ምን ማሰብ አለብን? ለስራዎቻችን አፐርቸሮቻችንን ማሰብ አለብን ማለት ነው። ስለዚህ ሌንሶቻችሁን ስታስቡ በዛው መጠን ማንን ማሰብ አለባችሁ? አፐርቸሮቻችንን ማሰብ መቻል አለባችሁ ማለት ነው። ሁለቱ ዋና የምንላቸው የኢንተርናል ፓርትስ ኦፍ ዲኤስኤልአር ካሜራ ሌንስ ኤንድ አፐርቸር ይባላሉ። ለማጠቃለል ያህል ሌንስ የምንለው የካሜራችን አይን ነው። ብርሃን ሰብስቦ የሚያስገባ ትልቁ የካሜራ ዲቫይስ ነው። ሌንስ ብርሃን መሰብሰብ አንደኛው ፐርፐስ ቢሆንም ሌላው ግን ሰፊውን ሾቶችን እና የጠበቡ ሾቶችን የሚያሳየን ማነው? ሌንስ ነው። ዋይድ የሚያሳዩ ሌንሶች ዋይድ አንግል ሌንስ ይባላሉ። ሩቅ ያሉ ሌንሶችን ወይም ደግሞ ሩቅ ያሉ ነገሮችን ለማቅረብ የምንፈልግ ከሆነ ደግሞ በተለምዶ ዜብራ ሌንስ የሚባሉ፣ ትክክለኛ ስያሜያቸው ግን ቴሌፎቶ የምንላቸውን መጠቀም ይቻላል። ከምንም ጀምር ካላችሁ ከ7200 ከ7300 ጀምሮ ያሉትን ዜብራ ሌንሶች ብትጠቀሙ ለነገሮች ቅርብ መሆን ሳይጠበቅብን ሩቅ ያለውን አቅርቦ የማሳየት ሚና ይጫወትላችኋል። ቦዲው ሳይሆን ይህንን የሚሰራው ማነው? ሌንሳችን። ስለዚህ እንዳጠቃላይ ትልቁ ሚና መጫወት ያለባችሁ ሌንሶቻችሁን ኦፕሬት በምታደርጉበት ሰዓት ላይቱ ይደረጋል ማለት ነው፣ አፌክት ይደረጋል። በተለይ ዙም ዙማት ያላቸውን የፎካል ሌንግዝ መጨመርና መቀነስ ላይ እንዳትረሱ። አፐርቸር ትልቁ ሚና ደግሞ የሚገባው ሌንስ ሰብስቦ የሚያስገባቸውን ብርሃኖች በመቆጠብ ምን ማድረግ ይችላል? ኮንትሮል ያደርግላችኋል፣ በመከፈትና በመዘጋት ማለት ነው። እነዚህ ሁለት ዋና ዋና የኢንተርናል ፓርትስ ኦፍ ዲኤስኤልአር ካሜራ ይባላሉ ማለት ነው። በሚቀጥለው ደግሞ ቶፒካችን ላይ ስንገናኝ ተጨማሪ የሆኑትን ወይም ቀሪ የሆኑትን የኢንተርናል ፓርትስ ኦፍ ዲኤስኤልአር ካሜራ ምን እንላለን እንነጋገራለን ማለት ነው። በዚህ ደግሞ እንዳይረሳ እኛም ወደ እናንተ እየበረታን ሳይደክመን እንድንመጣ ነባጂ ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሁሉም ነገር በመስጠት ለሌሎችን ጓደኞቻችሁ በማዳረስ በዚህ አደራ እንላለን።